በመጀመሪያው 45 የማዕዘን ምቶችን ሳሻማ እጅግ በጣም ደከም ያሉ ኳሶችን ነበረ ፓስ እያደረግኩ የነበረው። ምክንያቱም በሁለተኛው 45 እና የመጀመሪያው 45 ልዩነት እናንተ አይታችሁታል። የመጀመሪያው 45 በስነ ስርዓት ኳሶችን አሻምቼ ቢሆን ኖሮ ጎል እናስቆጥር ነበረ። ምክንያቱም የማዕዘን ምት ለኛ ለአርሰናሎች ምን እንደሆነ እናንተ ታውቁታላችሁ። ስለዚህ በሁለተኛው 45 ግን አሻሽያለሁኝ ማለት እችላለሁኝ። ከዛ በተጨማሪ ግን አንድ ያሳዘነኝ ነገር ቢኖር የፍጹም ቅጣት ምቱ ነው። ምክንያቱም እኔን ኳሱን ከመንካቱ በፊት እኔን ጉልበቴን እንደመታኝ ሁላችሁም አስተውላችሁታል ብዬ አስባለሁኝ። ነገር ግን ፍጹም ቅጣት ምት መሆን ነበረበት በኔ እይታ በማለት እንግዲህ ቡካዮ ሳካ ሀሳብ አስተያየቱን ሲሰጥ አክሎም በስተመጨረሻ ግን ጨዋታውን አሸንፈን በመውጣታችን እጅግ በጣም ደስ ብሎኛል። ጥሩ ሆንም አልሆንም ለኛ 3 ነጥብ በጣም ያስፈልገናል። ምክንያቱም ሻምፒዮን ለመሆን ስትጫወት የትኛውንም ነጥብ መሰብሰብ እንዳለብህ ማወቅ አለብህ። ደከምክም ጥሩ ተጫወትክም መጨረሻ ላይ የምታገኘው 3 ነጥብ ስለሆነ 3ቷን ነጥብ ይዘን በመውጣታችን እጅግ በጣም ደስተኛ ነኝ። አሁንም ሁሉንም ነገር አሻሽለን ወደፊት እንደምንሄድ ባለሙሉ ተስፋ ነኝ በማለት እንግዲህ የአርሰናሉ የፊት መስመር ተጫዋች የሆነው ቡካዮ ሳካ ከትላንትናው ድል በኋላ ሀሳብ አስተያየቱን ሰጥቷል። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለችዋን የፕላስ ምልክቷን እየተጫናችሁ ቤተሰብ እንድትሆኑ በትህትና እየጠየቁ ሪፖስት ሼር ጭምር በትህትና